የአልኮል መጠጥ በእርግዝና ወቅት ለምን ይከለከላል? ሰላም እንዴት ናችሁ? ዶክተር ዳናይት ነኝ። አንዲት እርጉዝ ሴት አልኮል በምትጠጣበት ጊዜ ቀጥታ ወደ ደም ስሯ ገብቶ ወደ እንግዴው ልጅ ሄዶ ልጁ እሷ ከጠጣችው አማውንት ባልተናነሰ ሁኔታ አልኮሉ ይደርሰዋል። ታዲያ የተረገዘው ልጅ ሊቨር ወይም ደግሞ ጉበት ይህንን አልኮል ዳይጀስት ለማድረግ ወይም ደግሞ ብሬክዳውን ለማድረግ አቅም ስለማይኖረው በሰውነት ውስጥ ለረጅም ጊዜ በመቆየት አንጎል ወይም ደግሞ ብሬንን አፌክት ያደርጋል። እንዲሁም ደግሞ እያደጉ ያሉ ኦርጋኖች የሰውነት አካላቶችን አፌክት ሊያደርግ ይችላል። ስለዚህ ከሚያመጣቸው ችግሮች ውስጥ አንደኛ የማስታወስ ችሎታው በጣም ይቀነሰ ሊሆን ይችላል። ትምህርት የመቀበል ወይም ደግሞ የመማር ሁኔታው ዝቅተኛ ሊሆን ይችላል። ኮንሰንትሬት ለማድረግ መቸገር፣ ነገሮችን የማገናዘብ አቅሙ ሊቀንስ ይችላል። ቋንቋን የመልመድ እንዲሁም ደግሞ ቶሎ የመናገር እድሉ በጣም ሊቀንስ ይችላል። በአጠቃላይ የአእምሮ እድገቱን አፌክት ሊያደርገው ይችላል። ሌላ ደግሞ ቢሄቪየራል እና ኢሞሽናል ፕሮብለምስ የምንላቸው ይህም ምንድነው በጣም ሃይፐር አክቲቭ ወይም ደግሞ በጣም ቅልቅል ያለ ልጅ ሊሆን ይችላል። ከማህበረሰቡ ጋር የመቀላቀል ችግር ሊፈጥርበት ይችላል። እንዲሁም ደግሞ ኢሞሽኖቹን ኮንትሮል የማድረግ ችግር ሊገጥመው ይችላል። የወደፊት ህይወቱ ላይ የሜንታል ኢልነስ ወይም ደግሞ የአእምሮ የጤንነት መዛባት ሊገጥመው ይችላል። በጣም ብዙ ጊዜ በዚህ ችግር የተወለዱ ልጆች መልካቸው ኖርማል ቢሆንም አንዳንድ ጊዜ ደግሞ በምስሉ ላይ የምትመለከቱት አይነት ገጽታ ሊኖራቸው ይችላል። ከዚህ መልእክት እንድትወስዱልኝ የምፈልገው ሴፍ የሚባል የአልኮል መጠን እንደሌለ፣ ችግር የለውም የሚባል የአልኮል አይነት የለም። ጠላ፣ አረቄ፣ ውስኪ አንድ አይነት ናቸው። ሴፍ የሚባል የፕሬግነንሲ ታይም ወይም ደግሞ እዚህኛው ጊዜ ላይ በወስድ ችግር የለም፣ እዚህኛው ላይ በወስድ ደግሞ ችግር አለው የሚባል ጊዜ የለውም። ምክንያቱም እርግዝናው ሳይገፋ ወይም ኤርሊ ፕሬግነንሲ የምንለው ላይ ከተወሰደ የኦርጋን ዴቨሎፕመንት ወይም ደግሞ የውስጥ አካል እድገቱ ሊያቃውስ ይችላል። እንዲሁም ደግሞ እርግዝናው ገፋ ካለ በኋላ የሚወሰድ ከሆነም ደግሞ የልጁን የአእምሮ እድገት ሊያዛባ ይችላል። ስለዚህ እናቶች እርጉዝ በሆናችሁበት ሰዓት ወደ ማንኛውም አልኮል ባለመቅረብ የልጃችሁን ጤንነት እድገት መጠበቅ ይኖርባችኋል። ይህ መልእክት ይጠቅማል ለምትሉት ሰው አድርሱ። አካውንቴን ፎሎ አድርጉልኝ። አመሰግናለሁ።